አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአቡኪ ቴክ ቤተሰቦች እንደምን አላችሁ? በዛሬው ቪዲዮ ግራፊክ ዲዛይን በስልካችን የሚል አዲስ ፓርት ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ በዛሬው ቪዲዮ የምናየው ለግራፊክ ዲዛይን የምንጠቀማቸው አምስት አፕሊኬሽኖችን አሳያችኋለሁ። አፕሊኬሽኖችን ከፈለጋችሁ ከፕሌይ ስቶር ከአፕ ስቶር ማውረድ ትችላላችሁ፣ ወይም ደግሞ አቡኪ ቴክ ቻናል ላይ ኦሬኒያዘር ቻናል ላይ አስቀምጥላችኋለሁ፣ ፋይሎች ያስቀምጥላችኋለሁ። እዛ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። በመጀመሪያ ደረጃ የምናየው ፒክስል ላብ አፕሊኬሽን ነው። እዚህ ጋር እንደምታዩት እኔ እዚህ ጋር የምጠቀማቸው ሰባቱን ማለት ነው። የመጀመሪያው ኖርማል ነው፣ ኖርማል ኦሪጂናሉ ነው። ከዛ ሌሎቹ ያው በሰው ዲቨሎፕ የተደረጉ ናቸው። እነዚህ ጥቅማቸው ውስጣቸው ላይ የተለያዩ ቴምፕሌት አላቸው፣ የራሳቸው ብዙ የሆኑ ፎንቶች አሏቸው፣ ስቲከሮች አሏቸው፣ የተለያዩ ባክግራውንዶች አሏቸው። እነዚህ ለመጠቀም ስል እንደ ጀማሪ ያወረድኳቸው የነበሩ እነዚህም ፒክስል ላቦች ነበሩ። አሁንም ለእናንተ የሚሰራላችሁ ከሆነ አንዳንድ ስልኮች አይሰሩም። በብዙ ስልክ አይቼዋለሁ። ነገር ግን ከሰራላችሁ ፋይሎቹን አስቀምጥላችኋለሁ ቴሌግራም ላይ። ያው ከፕሌይ ስቶር ስለሌለው ማለት ከፕሌይ ስቶር ማውረድ የምትችሉት እችኛዋን የመጀመሪያዋን ማለት ነው። የመጀመሪያውን ብቻ ነው ከፕሌይ ስቶር ማውረድ የምትችሉት፣ እቺን ብቻ ማውረድ የምትችሉት። እነዚህን ፋይል አስቀምጥላችኋለሁ። ሜንሊ እነዚህ ፒክስል ላብ ፕሮ ጥቁር የሆኑትን አስቀምጥላችኋለሁ። ከሰራላችሁ ታወርዳላችሁ። ካልሰራ በኖርማል አፕሊኬሽን እየሰራ አሳያችኋለሁ። ያው ፒክስል ላብ ፕሮ እነዚህ ፒክስል ላብ ፕላስ ፒክስል ላብ ላይት ምናምን የሚጠቅሙት ቴምፕሌቶች ብቻ ነው፣ ሌላ ነገር የለውም። እነዚህን አፕሊኬሽኖች ታወርዳላችሁ። እንደመጀመሪያ ያው አንድ ፒክስል ላብ ብለን ያዛቸውና ሁለተኛ ደረጃ የተቀመጠው ፒክስአርት ማለት ነው። ፒክስአርት እኔ እንደ ጀማሪ ስጠቀምባቸው ከነበሩ የመጀመሪያ ነገሮች አንዱ ባክግራውንድ የአንድ ኢሜጅ ባክግራውንዱን ለማድረግ እንዲሁም ደግሞ የሆነ ፎቶ ላይ ማትፈልጉት ቦታ ኦር ኤኒ ቴክስት ሊሆን ይችላል፣ እሱን ለማስወገድ ድሮ አድርጋችሁ ቦታውን ሪሙቭ የምታደርጉበት መንገድ ነው። እኔ ለነዛ የምጠቀመው። በሁለተኛ ደረጃ እሱን እንጠቀማለን፣ ታወርዱታላችሁ፣ ይጠቅማል። በሶስተኛ ደረጃ ፎቶሩም አሁን ላይ ኖርማል በቀላሉ ባክግራውንድ ኢሜጅ አንድ ለማንሳት ይጠቅማችኋል። እሱም ታወርዳላችሁ። ያው ቪዲዮን አጠር ላድርግላችሁ ቢሆን እንደመጀመሪያ አፕሊኬሽን ወርዳችሁ ቀጣይ ስላሉ የምንሰራቸው ፕሮጀክቶች ስላሉ ይሄኛውን አጠር ላድርግላችሁ ብዬ ነው። አፈጣጥኝ ጨርሰዋለሁ። አራተኛ ደረጃ ላይ ፒንተረስት ነው። ያው እኔ አንደኛ ነው፣ ሁለተኛ ይሄ ነው እያልኩኝ እየሰጠው አይደለም። ያው ፒንተረስት ኤዲቲንግ ሲባል ያው ብዙ ኢንስፓይሬሽን የምናገኝበት ስለሆነ አራተኛ እንዴት ይቀመጣል እንዳትሉ ነው። አራተኛ ደረጃ ላይ ፒንተረስት እናገባ። ፒንተረስት የተለያዩ ኢንስፓይሬሽን የምንሰራውን ዲዛይን እንዴት ብሰራው ምናምን የምንሆነ ወይ ደግሞ ከዚህ በፊት ምን ተሰርተዋል የሚለውን ለማየት የምንጠቀምበት ወር ኢንስፓይሬሽን የምናገኝበት ማለት ነው። ፒንተረስት ላይ ገብታችሁ አካውንት ከፍታችሁ ማንኛውም ፎቶ ስትፈልጉ ኦሬኒ ቪዲዮ ሊሆን ይችላል ስትፈልጉ የምታወርዱበት አፕ ነው። አራተኛ ደረጃ ማለት ነው። የመጨረሻው ፍሪ ፒክ ነው ማለት ነው። ፍሪ ፒክ እንደ ፒንተረስት ሆኖ ግን ፒኤስዲ ፋይሎችን ማውረድ የምትችሉበት ነው። ፒኤስዲ ማለት ተሰርተው ዲዛይን የተደረጉ እናንተ ኤዲት ማድረግ የምትችሏቸው ማለት ነው። ለምሳሌ አሁን እኔ የምጠቀመው ሎጎ ሰርቼ ሞካፕ ላይ ለማስቀመጥ ስፈልግ እነዚህ ሞካፖች ከዚህ ከፍሪ ፒክ በፒኤስዲ መልኩ አወርዳቸውና እዛ ማግረብበት ሞካፕ መሰራበት አፕሊኬሽን ላይ እዛ ገብቼ ኤዲት አድርጌ ራሴን ሎጎ አስቀምጬ እዚህ ማድረግ ማለት ነው። ከፍሪ ፒክ ያወረድኩትን በፒኤስዲ ፋይል እዛ ይዤ በቀላሉ ያው ሪፕሌስ እንደማድረግ ማለት ነው። እነዚህን ያዟቸው። ለሞካፕ የምትጠቀሙትን አፕሊኬሽን ደግሞ በሌላ ቪዲዮ አሳያችኋለሁ። ቪዲዮ እንዳይበዛ ብዬ ነው። በቀጣይ ቪዲዮ እንገናኛለን። እነዚህን አፕሊኬሽኖች አወርዳችሁ ጠብቁኝ። ስፔሻሊ ፒክስል ላብ ኖርማሉን ብችሉ ፒንተረስትን እና ፎቶሩምን ያው ስፔስ ላይኖራችሁ ይችላል። እነዚህን አድርጋችሁ ዳውንሎድ አድርጋችሁ ጠብቁኝ። በቀጣይ ፕሌሊስት የተለያዩ ፕሮጀክቶችን እንሰራለን።
ወሰላሙ አለይኩም ወረህመቱላሂ ወበረካቱ።